አትለፉ። ነቢይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ እረፍታችሁ የተወደዳችሁ የአባቴ ብሩካን ይብዛላችሁ። ስለዚህ ዛሬ ወደዚህ የመጣሁት ቀጥታ ቪዲዮ እንድደርስልኝ የሚፈልገው የኢትዮጵያን ሕዝብ ወክዬ ቀጥታ ወደ ጠቅላይ ሚኒስትር ቢሮ እንድደርስልኝ ይፈልጋለሁ። ምክንያቱም ብዙ ነቢያቶች አንዱ በትክክል የሚሰራ አንዱ በውሸት የምናገር ሰው አንድ ላይ ተቀላቅለን ባለንበት ደግሞ ለዚህም አስታራቂ የሆነ ሐሳብ እግዚአብሔር ያስቀመጣቸው ጠቅላይ ሚኒስትራችን የአሁኑ መንግስት መዳኘት ስለሚችል ሁሉ በሚዲያ ላይ የነቢያት ጉዳይ ክርክር ሆነዋል። ህዝብንም እየዘረፉ ይገኛሉ። ዘይት ይሸጣሉ፣ ውሃ ይሸጣሉ፣ ተሸርት ይሸጣሉ። ለዚህም ደግሞ መንግስት ጸጥ ብለዋል በዛ ዙራ ላይ። ነገር ግን ሆኖም የአማኞች ህብረት ካውንስሉ በአዲስ አበባ ላይ ተቀምጦ ምን እንደሚሰራ ባናቅም ሁሉ አቤቶታችን እያቀረበን ለሐሰተኛ ሳትመረምሩ ዘይት ለሚሸጠው ተሸርት ለሚሸጠው ህዝብ ለሚዘርፈው የሌለው ትንቢት ለሚያስተላልፈው እውቅና አትስጡ፣ እውቅናቸውም ወይ ውሰዱ፣ ጥፋት ሲሰሩ ሲባል አቤቶታ ስናቀርባቸው ለካውንስሉ አቤቶታ አይቀበሉም፣ አይሰሙም። ወይም ያጠፋው በጥፋት ያጠፋውን መልሶ ምን እያደረጉ ይገኛሉ? እየሾሙ ነው የሚገኙት። ስለዚህ ለዚህ ጉዳይ ጠቅላይ ሚኒስትራችን ጣልቃ እንዲገቡ ነው የምንፈልገው። በቅርብ የተደረገ ነቢዩ ሄኖክ የተባለ ነቢይ እንግዲህ የእግዚአብሔር ሰው እያገለገለ ባለበት እንግዲህ አንዲት ሴትን ጠርቶ አገሯን ጠይቆ የመጣችበት አገር ስትነግር ያቺ አገር እኮ መተተኛ አገር ነች፣ ጦንቃይ አገር ነች በማለት የአገሪቷን ስም የአካባቢውን ሰው ስም አንድ ላይ ስለምነሳ በውጭ ሀገር በኢትዮጵያ ውስጥ ያሉ ሰዎች በሚዲያ ላይ እንግዲህ ነገሩ እየተዘዋወረ ይገኛል። ምክንያቱም አንደኛ ሰው ከእግዚአብሔር ዘንድ ያለውን ነገር ማስተላለፍ የለበትም። ስለዚህ ከእግዚአብሔር ያለውን ነገር አስተላልፎ ተናግሮ እግዚአብሔር ተናግሮኛል አላለም። የራሱ ምኞት ነው ተናግረው መልሶ ምንድነው ያደረገው? ይቅርታ ጠይቋል። ይቅርታ የጠየቀበት ምክንያት የልቡ መሻቱን ስለተናገረ ነው። እዛም እኔ እኮ እግዚአብሔር ያለኝን ብያለሁ አላለም። ሰው ምኞቱን ማውራት እንዴት ይችላል? ምኞቱን ለምን ያወራል? ምኞቱን ካወራ ወዲህ ስህተቱን አምኖ ይቅርታ ብልበት ጊዜ በሕግ ፊት ቀርቦ ለነገም በትክክል መንገድ እንዲሄድ መንግስት ተገቢ የሆነውን አቋም ወስዶ መቅጣት ያስፈልጋል። ስለዚህ ለዚህም ጉዳይ መንግስት መነጋገር አለበት። በሚዲያ ላይ እየወጡ ነቢያቶች ሲያጠፉ ጥፋተኞችን ይቅርታ ጠይቀናል ብሎ ይቀርባሉ። ስለዚህ ይቅርታ እግዚአብሔርም ይወዳል። ይቅርታ የሚጠላ ሰይጣን እንደሆነ አውቃለሁ። ነገር ግን ሁሌም የማይቀበሉት እነሱ የማይታሰሩ ይመስላቸዋል። ስለዚህ እነሱን የሚያስራቸው ሰው የለም፣ እነሱን የሚገስጻቸው የለም። መንፈሳዊ አባት የላቸውም። እነሱ ህግ ናቸው፣ የራሳቸው ህግ ያላቸው፣ የራሳቸው ጋርድ ያላቸው። ለነዚህ ደግሞ ከእግዚአብሔር በታች እንግዲህ ፌደራል መንግስቱ አለ። ፌደራል መንግስቱ ደግሞ ያጠፋው ሊቀጣ ተቀምጧልና ባጠፋው ጥፋት ቀርቦ ለሌሎቹም ለሚያዳምጡ ሐሰት ትንቢት ለሚያስተላልፉ ራሱ ጥንቃቄ ያደረጉ እንዲያስተላልፉ ከእግዚአብሔር ዘንድ የሆነ መልእክት ብቻ እየተቀበሉ እንዲያስተላልፉ መታሰርም እንዳለ ተረድቶ አውቆ ውሸት ቋንቋ እንዳይናገሩ መንግስት እንን በእውነት በጥሩ ሁኔታ ለኢትዮጵያ ህዝብ የሚመቸው ይሄ ስለሆነ ለሚያጠፋ ሰው ቅጣቱን ከበድ ቢያደርግልኝ መልካም ነው ብዬ አስባለሁ። ይሄ ነው የሚያስተላልፈው። ምክንያቱም ከእግዚአብሔር ዘንድ ያለው ነገር ለትውልዱ አሁን አሰራጭቶ እንግዲህ አንዱ እንግዲህ እሱ ካንደበቱ አውጥቶ በተናገረው ቃል ብዙዎቹ ተጎዱ አሉ። የሃይማኖት ስም እየተነካ ነው፣ የነቢያት ስም እየተነካ ነው። ብዙም ሐሰተኛ እንዳለ ብዙም እግዚአብሔር ሰዎችም አሉ። እኛ እሱን ሐሰተኛ ነው ልል አልችልም። እሱ ሐሰተኛ የሆነበት ምክንያት በስራው ነው። በስራ ሐሰተኛ ነው ያስብላል በሚያደርገው ድርጊቱ። ስለዚህ ዛሬ ማለት የፈለግኩት ነገር መንግስት ይህንን ጣልቃ ገብቶ ይህንን ጉዳይ አይቶ
አይቶ እርምጃ እንዲወስድ ነው የሚያሳስበው። ምክንያቱም ዛሬም ይቅርታ ታለፈ፣ ነገም ያጠፋል፣ አገሪቷን ይሰድባል፣ እንደገና ይቅርታ ይደረጋል፣ ነገም እንደዛ ይደረጋል። በተለይ በወንጌል ላይ የሚቀልዱትን ሰዎች ሌላ ነው። እኔ ዋናና ቁልፉ እያልኩ ያለሁት ወንጌልን ይዞ የእግዚአብሔርን ቃል ይዞ እያጭበረበሩ ህዝብን እየዘረፉ ዘይት እየሸጡ ዋይ እየሸጡ ተሸርት እየሸጡ ካውንስሉ ራሱ አይገጽጻቸውም ወይ? እኒ ነው ለጠቅላይ ሚኒስትራችን ምናገረው። አይገጽጽም። መልሶ ያጠፋውን መልሶ ነው የሚሾሙት። ስለዚህ ለዚህ ጉዳይ መንግስት ጣልቃ ገብቶ የሚያጠፋውን በትክክል በሚዲያ ላይ ስናገር ምንም ማስረጃ አያስፈልገውም። በዚህ ዙሪያ ላይ አያስፈልገውም። ቪዲዮ ትክክል ማስረጃ ነው። በዚህ ማስረጃ ተቀጥቶ መውጣት አለበት፣ መታረም ያለበት። እኔ ዝም የቆምኩት ራሱ መንግስት ባይቀጣኝ ኖሮ ባልታረም ኖሮ በእንደዚህ አይነት ሁኔታ መናገር አልችልም ነበር። እስር ቤት 4 ጊዜ ነው የገባሁት። 4 ጊዜ ባልገባ ኖሮ መንግስት እኔን አስሮ ቀጥለት ባረገኝ ኖሮ እኔ እንዲሁ አልናገርም። ምክንያቱም በዚህ አጋጣሚ ነገር አለ። የረዳኝን እግዚአብሔርን አመሰግነዋለሁ። እኔን የጠራኝ የሰማይ አምላክ ነው። ነብይ ያለኝ እግዚአብሔር ነው። ዛሬ 31 ዓመት ነው የጠራኝ። እኔ በሐዋሳ ከተማ ላይ ታቦር ክፍለ ከተማ ላይ ነው የሚኖረው። እዛ ስኖር አሳ በማጥመድ ነው የሚታወቀው። አሳ ነው የሚያጠምደው። አሳ እያጠመርኩ ፈረንጅ ቱሪስት የሚመጣውን ዘርፋለሁ። እንግዲህ የደርግ ጊዜ ነው የሚያወራ። ይቅርታ አድርጎልኝ ፌደራል መጥቶ እንዳይዘኝ ጠቅላይ ሚኒስትራችን እንድረዱልኝ ይፈልጋሉ። ደርግ ጊዜ ነውና እንን በሚያደርግበት ጊዜ ቱሪስትን እያስቸገርኩ እየዘረፍኩ 3 ጊዜ ቱሪስትን እየዘረፍኩ አስቸግሬ 1 ጊዜ አስሮኛል። 4 ዓመት 5 ዓመት አስሮ ከሳሽ ስለሌለ ብሎ ይለቃሉ። እንደዚያ እያደረግ 3 ጊዜ ፈረንጅን በመዝረፍ ታስራ 4ኛ ዙር ደግሞ ዩኒክ የሚባልበት መዝናኛ በሐዋሳ ከተማ ላይ 10 ጀልባ ባህር ላይ የነሱን አጥፍቼ ታስሬያለሁ። ወንበዴ ነኝ። ማንም ይዘኝ የለም። ለመንግስት ያስቸገርኩትን የነዝና ለመናገር አይደለም። ከዛ መንግስት አሰረኝ። ግን ጌታ እዛ እስር ቤት ተገለጠኝ። እስር ቤት ተገልጦልኝ መንግስትም እግዚአብሔር ይስጦ እንግዲህ የሚዞረው ለካ ለመልካም ነገር ነው። ከዛ ደግሞ እግዚአብሔር ተገለጠ። ሌሊት ነው ድምፅ ወደ እኔ መጣ። አንተ በዚህ ምድር ላይ ምን አለ? አንተ እኮ ያው የእግዚአብሔር ነብይ ነህ የሚል ድምፅ ነው መጣ ወደ እኔ። ያችን ድምፅ ይዤ ጌታን ጠየቅኩት። ጌታ ሆይ ማንበብ አልችልም፣ እኔ እኮ የሚያውቀው አሳ ማጥመዱ ነው የሚያውቀው አልኩት። እግዚአብሔር የጳውሎስም የአይኑን ቅርፊት ያነሳ፣ የኔን የአይን ቅርፊት አነሳ፣ ምልክት ሰጠኝ። ለዝም ጉዳይ ደግሞ በእግዚአብሔር ፊት የጠራኝ እግዚአብሔር በአደባባይ ላይ እንደሚያቆመኝና በአራቱም ማዕዘን ታላቁ አጀንዳ ይዤ እንደሚሄድ የሰጠኝ ስም ነው። ይሄ ግን ጊዜው እየመጣ ነው፣ ሰዓቱ እየመጣ ነው። ነብይ ነኝ ብዬ ቸርች አልከፈትኩም። በአንዲት ቸርች አባልነት እየቀጠለ ይሆናል። ግን ሰዓቱ ጊዜ አሁን ደርሷል የምለው እግዚአብሔር በቅርብ ቀን የተወለድኩበት አካባቢ፣ ገጠራማ አካባቢ በጣም ሰዎች ሰግዱባት የነበረችው ዝግባ ማልዲያ ዳጉቾ ትባላለች። በዛ ፊት ለፊት ነው ቤታችን የነበረው ገጠር ቤት። የ11 እና 12 ዓመት ልጅ ሆኜ ያየሁትን ዝግባ ያቺ ሰዎች እየሄዱ ቅቤ ቀባሉ፣ በዛ ላይ ይሰግዳሉ። ያቺ ዝግባ በቦታ ላይ የለችም፣ ተነስታ አመድ ይሆናለች። እንግዲህ ሳር ወጥቶበታል። ያንድ ባለ ይዞታ ቦታ የእግዚአብሔር መንፈስ እግዚአብሔር ነብይ ብለህኛል ብዬ ስጠይቅ ጌታን ስጠይቆ እዛ ወስዶ ቸርች ተተክሎ አሳየኝ። መስቀል በላዩ ላይ ያለውን አሳየኝ። የመስቀሉ ምልክት አሳየኝ። የመስቀሉ ምልክት ጴንጤ ሆኜ የመስቀሉ ምልክት ስላሳየኝ ነው መስቀል የሚያደርገው። ረስቼ አይደለም። አንዱ ጴንጤ አይደለም መስቀል ለምን ታደርጋለህ ይላል። ስለዚህ ጊዜውና ሰዓቱ እየመጣ ነው። ለሰውየው ነግሬ፣ ለባለ ይዞታ ነግሬ፣ ምንም የለኝም ለኔ ያለኝ ነገር ሽጬ በአካባቢው ዋጋ ገዛላለሁ ብዬ ሰውዬ በማንገራገር ላይ ነው። ግን እግዚአብሔር ጊዜ ሲመጣ ያ ስፍራ ላይ ከዛው ነው የሚጀምረው። ከዛ ጀምሬ እግዚአብሔር ሲያስጀምረኝ ዓለምን የሚያዞርበት ዘመን እየመጣ ነው። ከዛም አርፎ ተርፎ ለምድሪቷ ለኢትዮጵያ ብቻ ሳይሆን በእውነት እግዚአብሔር እኔን ሰዓቱን አምጥቶ ጊዜውን አምጥቶ ስራዬን ጀምር በሚልበት ጊዜ በሚጀምርበት ጊዜ
ኢትዮጵያ ታርፋለች፣ ሰላም ይሆናል። ስለዚህ ይህንን ጉዳይ በጣም ይመልከቱ። ጠቅላይ ሚኒስትራችን ውሸተኞች ከእውነተኞች ጋር ተቀላቅለው አንድ ላይ እንግዲህ ተደምሮ እየተሰደቡ ነው። ይመልከቱልን።